እኔ አንድ ሰው እንደዚህ ብሎ ጠየቀኝ፣ በጸጋነሽ በቅድስና ብሎ ጠየቀኝና ምን ማለት ነው ይሄ ደግሞ አልኩት። በብሉይ ኪዳን ነው የምትኖሪ ወይንስ በአዲስ ኪዳን? በብሉይ ኪዳን የሚኖሩ በቅድስና፣ በአዲስ ኪዳን የሚኖሩ ደግሞ በጸጋ ነው የሚኖሩት አለኝ። እስኪ በደንብ አብራራልኝ ስለው አዲስ ኪዳን እኮ ኃጢአት ሁሉ በክርስቶስ ኢየሱስ ተቀጥቷል። ያለፈውም ያለውም የሚመጣውም ኃጢአት ተቀጥቷል በክርስቶስ ኢየሱስ። አሁን እግዚአብሔር የሚቀጣው አለማመንን ብቻ ነው። ይህንን እንደው ብዙ ትውልድ ውስጥ ያለ ዕውቀት እንደሆነ ስለማውቅ ቢያብራሩልን። ይህን ያለኝ ሰው ዕውቀት አጥቶ አይደለም፣ ራሱ የተዘፈቀበት ብዙ ነገር አለ። ያ የሚወቅሰውን ህሊናውንና የሚፈርድበትን የእግዚአብሔር ቃል ለመሸፈን ጥረት እያደረገ አያዋጣው። ልጅ አይደለም ክርስቲያን አሕዛቦች እንኳን ያውቃሉ። የብሉይ ኪዳን የአዲስ ኪዳን እያለ ሊቀልድ አይችልም። እግዚአብሔር እኮ ከብሉይ ኪዳን በፊትም አለ፣ ለዘላለም ይኖራል። እግዚአብሔር አይለወጥም። በብሉይ ኪዳን ያለው ሕግ በመስዋዕት በመባ በቁርባን እየተከደነ ለክርስቶስ ተጠበቀለት። አሁን አካሉ ክርስቶስ ከፈለው። ልክ ነው። ከኛ የሚጠበቀውን እርግማን ሆኖልን በመስቀል ላይ ተከፈለ፣ ተፈጸመ። እና ምን ማለት ነው እንግዲህ ያየሽ፣ አሁን ክርስቶስን ስቀበል ከሕግ ፈቶኝ በጸጋ ሕይወት ወንጌል ውስጥ አኖረኝ ማለት ነው። ይሄ ጸጋ እኮ እንደ አሞራ ክንፍ በያት። አሁን አንድ ወፍ ጣራ ላይ ቆመሽ መሬት አትወረውሪያትም። ክንፍ ስላላት ግራቪቲውን ድል ነስታ ትበራለች። እና እኮ ጸጋ ማለት እንደ ክንፍ ነው። ኃጢአትና ዓለማዊ ምኞትን ክደሽ የተባረከውን ክርስቶስን በጽድቅ እንድትጠብቂ ጸጋ ተገጠመልሽ። በራሴ አልችልም። ኃጢአትን ድል የሚነሳ ጸጋ በክርስቶስ ተሰጠኝ። ይኸውልሽ ይሄን ጸጋ ማባከን የለብኝም። ጸጋው ኃጢአትን ድል ለመንሳት እንጂ ኃጢአትን ለመስራት አይደለም። እና በአዲስ ኪዳን ክርስቶስ የሕግ ፍጻሜ ሆኖልኛል። ትክክል ነው። ሕግን በመፈጸም አልድንም፣ በፈጸመልኝ በማመን እድናለሁ። ነገር ግን የክርስቶስ የጽድቅ ፍሬ በእኔ እንዲገኝ ኃጢአትን ድል መንሳት የምችልበት አዲስ ሕይወት ውስጥ የገባሁት። ቆይ ጥያቄው እኮ ግልጥ ነው። ኃጢአት ስሰራ ለምን ይቀጣኛል? አለመስራት ካልቻልኩ ኃጢአትን አለማድረግ የማልችል ከሆነ ለምን ይቀጣኛል? የሚቀጣኝ እኮ ኃጢአት ላይ ድል መንሳት የሚችል የጽድቅ ሕይወት ስለሰጠኝ። ሰይጣን በጉልበት ኃጢአት ሊያሰራኝ አይችልም። ፈቅጄ ነው። ማንኛውም ኃጢአት ብሰራ ወይ ዕውቀት በማጣት ነው፣ ወይ በስንፍና ነው፣ ወይም አምጬ ነው። ለምን? ኃጢአትን ድል መንሳት የሚችል የክርስቶስ ጸጋ ተሰጥቶኛል። ኃጢአት ስሰራ የዲሲፕሊን ቅጣት ይቀጣኛል። እርግጥ ሲኦል አይጨምረኝም። የኃጢአት ዋጋ ሲኦል ነው። ታውቂያለሽ፣ ኢየሱስ ያን ከፍሏል። አባት ልጁን እንደሚቀጣ ኃጢአትን እንዳልደግም እግዚአብሔርን እንድፈራ ተመጣጣኝ የዲሲፕሊን ቅጣት አይቀርም። ኢቭን ንስሐ ብትገቢም አይቀርም። ለጥቅማችን ይቀጣናል። የሚቀበለውን ይገርፈዋል። የእግዚአብሔርን ተክሳስ አትናቁ የሚለው ዕብራውያን ላይ ለዚህ ነው። እና ክርስቶስ ዋጋ ከፍሎልሃል፣ ነፍስ ድናለች፣ በስጋ የፈለከውን አርግ የሚለው ሰው ከባድ የፍርድ ጣጣ ይጠብቀዋል። በእውነት ነው። ንስሐ ገብቶ ያጠፋቸውን ሰዎች በይፋ ይቅርታ ካልጠየቀ በቀር የዘራው ዘር ዋጋ ማጨዱ አይቀርም። እና በስጋችን ኃጢአት እንድንሰራ አልተፈቀደልንም። ብንሰራ ንስሐ ገብተን ጸጋ መለመን እንጂ ምንም አይደል በሚል ቴዎሎጂ ሊያለባብሰው አይችልም። የት ቦታ ተጽፏል? እና በብሉይ ኪዳን አልቋል፣ ኢየሱስ ከፍሎልሻል፣ እንደፈለግኩን የሚል 66ቱ መጽሐፍ ውስጥ የለም። ሌላ መጽሐፍ ጽፎ ካላመጣ በቀር እንግዲህ አባቶች ያስተማሩን ስናነብ የሚያገኘ ነው። ከክርስቶስ በሚገኝ ጸጋ በጽድቅ ክርስቶስን ወደ መምሰል እንደ መስታወት እያበለጨለጭን ከክብር ወደ ክብር እንድንለወጥ ነው። ዛሬው በጌታ የመጣውን ዛሬውኑ ቅድስና አትጠብቂበት። ግን ቃል እየተማረ ጸሎት እየተማረ ራስን መግዛት እየተማረ በክርስቶስ የሚገኘውን ጸጋ እላዩ ላይ ያብባል። ስጋ በመንፈስ መንፈስ በስጋ ላይ ይቃወማሉ። ግን ስጋሽን በመጎሰም
እንድትገዢው እንጂ አርነት እንድትሰጪው አልተጻፈም። ግደሉት፣ ጎስሙት፣ ግዙት የሚባለው እኮ ለዚህ ነው። በራሳችን አንችልም። ይህን የሚያስችል ጸጋ ግን ተሰጥቶናል።